ሰላም ሰላም አዶናይ ነኝ መቼው ምን አዶናይ ነኝ ነው ያለው? አሪያው አዶናይ ነኝ እኮ ነው ያለው። እና አዶናይ ምን ፈልጋ ነው ያመጣው? ያው እንደምመታ እንድታቆ ስለፈለኩ ነው። ከዛ ደግሞ ያው አብረን እንድንመታ ወይ እንድትመቱ። መምታት ኮነማ በቃ ለምን ስራ እንዳለ ለምን አትነግረው? እንደዛ ኮነማ በቃ ይኸውልህ እዚህ ጣራችን ለቆብናል። ሚስማርና መዶሻ ላይ ድና በቃ ማታ ማታ አርግልና ያዘውና። አረ ችግር የለውም እሱማ አያስፈልገኝም። ያው እኔ ጎበዝ ስለሆንኩ ለቅቄ መምታት እችላለሁ። ፈሶት ላይ ደረስኩ። ይሁን ግድ የለም የእርሶን ፈስ በጣም ነው ወዳት። ይሁን ችግር የለም። አረ እንዳይሳቀቁ ይፍሱ። በተለይ ነጋሽ ተሰማ ሰርግ ላይ የፈሷት ፈስ እንደዛ ሲው አርገ ለቀቅ በጣም ነው የምጠነባው። ማለቴ በጣም ነው የምትሸተው። ደስ የምትል መዓዛ አለ ግን ይጠነባል። ሳምባዎትን ጨምሮ ነው የሚፈሱት። ወዳ ቀስበሏ ምን ያፈሰወተ ፈሳም ሽማግሌ ታው እኔ ተናግሬያለሁ። በኋላ ታው ለራስ ብዬ ነው። ታው ኧረ ግድ የለም ታው ገባህ። ታው ግን ታው ረፍ ታው ሰበብ ይሆንብሃል። ታው እዚህ ውስጥ አትግባ። ቤልታ ስራሃል ቤልታ ስራያለሁ። አስራለሁ እንደማለማ ጭራሽ አቅፈዋል። ይሄ ለሰው ነው ጋሽ፣ ለሰው ነው። ያንተን ጉዳይ ለሰው ነው። ያልቃመ ትራፊክን በማቁረጥ ነች። ያንተ ከባድ ነው። ያንተ ያ እላይ ድረስ ነው የሚሄዱ። ለሳጅ ደውያለሁ። ጭራሽ አቅፈው ጭራሽ ያለ ነው ነው የምትቀሙ ጭራሽ አዳስኩም ለዛ እስኪ አንተ የሽሜ ጫማ ከሽሜ ነው የገዛው አይደለም ከአብደላ ነው። አብደላ ጥቁራ አብደላ ሶጨት ይመቸኛል። ብራዘር ለሶጨት ይመቸኛል። መንጃፍ ካንታ እሺ መንጃፍ ካንታ ጭራሽ ያለ ነው ጭራሽ የምትቀማ ለውዛ ያስኩም አሁን ለሪፖርት የማይመችም የለውዙን አንተ አብሮ ነው መምሪያ የሚገባው። በቃ ይሄ ነው የመጨረሻ ውሳኔ። አምጣ የለውዙን እንካ ጫቱን መልስልኝ። ጫቱን ጭራሽ ሰፋታ ይሄ ጫቱም ለውዝም ማለት ነው። ከሰዓት እነሳችን ጋር ተመካክረን ምን ጉዳት ያመጣል ምን ያስከትላል የሚለውን ተመካክረን ማታ መተወሰድ ለሌላ ሰው ነው የገዛው። አሁን ኧረ ጋይስ አንዳንድ ሰው ግን ያለው ኮንፊደንስ ይሄ ኮንፊደንስ ቢኖረኝ እኔ አልቦቦ ፈጣሪ ያውጣኝ። ጋይስ አንድ ቪዲዮ አሳይቻችሁ ልመለስና ውድድር ነው አሉ። ያው የቅርጽ ውድድር ኮሜንት እናነባለን። የትም እንዳትሄዱ። ሉና ገሞ ኦ ማይ ጎድ ሉና ውድድሩ የቅባት ከማሳጅ ቤት አምልጦ ነው። ወራካሎ የቅቅል ማንኪያ መስሎ ተወደ። ምንድነው የሁሉ ቅባት? ምንድነው ውድድሩ? ባሟላጨ ነው። ወይ ጉድ! እንዴ ጋላ ለከል ዳገበሽ ይሄኔ እኮ ከቤት ሲወጣ ውድድር አለብኝ ብሎ ነው የወጣው። ሊያውም የምን ሲሉት የቅርጽ ፎርሙላውን እኮ አምጥቶታል። አደራረጉን ምናምን ማሳየት ቅርጹን ደግሞ በቀጣይ ያመጣል። ምን ይችላል? ኧረ ኮንፊደንስ ቅርጽ በሌለው ነው በሉ። ኧረ ተውኝ። እኔ ብር አለው ብሎት ነው እኮ የገባው። ኧረ ቻቻ ሞተ። በእናትህ ቻቻ ሞተ? ምን ሆነ? ውሃ ውስጥ ገብቶ እና ምን ችግር አለ? ሩዝ ውስጥ ከተቷል። ሩዝ ከተተው ያማል። ሞተ እኮ ነው። ሞተ ነው ያልከኝ? እና ምን ችግር አለ? በመልት ይነሳል። አንተ ደነስ
ይነፋ ደርስ በእውነት ከልብ ነው እንደዚህ ጎንበስ ብዬ የማመሰግን ሞጣ ትላንትና ላደረጉት ከፍተኛ አስተዋጽኦ በማስተባበር በመደገፍ ወጪን በማውጣት በብዙ ነገር እንድናሸንፍ ስላደረጉን ከልብ አመሰግኖታል። ተባረክልኝ። እግዚአብሔር ይባርክ ሞጣ። ሰላምታ ላይ ስል ብያለሁ። የፍቅርሲዝም መስራች ደግሞ እኮ በላቲንና በአማርኛ በግዕዝ መሆኑ እኮ ነው የገረመኝ ስሙ። እንዴ ህዝብማ እኔ በእውነት ወሸላውን ቆርጣችሁን ብትወስዱት ደስ ይለኝ። እኔ ያንተ እንትን ስታይል ተመችቶኝ አላብዚስ ጋር ይሄን ካጨርባሪ ፔንቴ እኔ ይሄ ሰውዬ ነው ትክክለኛ። ይሄ በራሱ ኖርም የሚኖር በቃ ፍቅር ነው ያለ ፍቅር እንደ ቅንጅት እጁ አሰርቶ መጣ። እስቲ እንትኑ መቋሚያውን እንየው እስኪ የቅዱስ መቋሚያው እስኪ የጣት ያለው መቋሚያ ፍቅር ሲዝም አበባም ያለው መቋሚያው እንትን ቅጠል አለው። ክንፉ ነው ይሄ ክንፉ ነው ይሄኛው ምን የመቋሚያ ክንፍ ይሄ ማለት ነው መቋሚያው ላይ ያለው ይሄ ነው። ይሄው እንደምታየው አይኖቹ 32ቱ አይኖች ናቸው እነኚህ የማን ነው 32 አይን? ይሄው 32ቱ አይኖች ናቸው እነኚህ። ምንድነው ይሄ? አምላክ ነው የእናንተ አምላክ ነው ራሱ ይሄ እጅ አምላክ አይኖቹ ናቸው። አይኖቹ በዚህ መንገድ ይገርማል። የዛሬ 15 ዓመት አካባቢ እነኚህ አይኖች ለብቻ ነበር የሚታዩ የፍቅር አምላክን። ከዛ በኋላ 2 እየሆኑ 3 እየሆኑ 4 እየሆኑ ከብዙ ዓመት በኋላ ግጥምጥም ሲሉ እንደዚህ አይነት ቅርጽ አመጡ አይኖቹ እና አይኖቹ መላእክት ሆኑ። አይኖቹ አንድ ሆኑ። አይኖቹ 32 ናቸውና 32 መንፈስ አላቸው። 32 ድምጽ አላቸው። በአንድ መንፈስ የት ነው የሚኖሩ? ስማቸው ማለት የእግዚአብሔር አይኖች ናቸው። የእግዚአብሔር አይኖች ናቸው። በጣት እንደ ጣት ምር ነው ያለው። አንድ አምላክ ነው። እንግዲህ በዚህ በኩል 16 አይን አለ፣ በዚህ በኩል 16 አይን። እግዚአብሔር መንፈስ ነው ብላችሁ ታምናላችሁ? 32 መንፈስ ነው እግዚአብሔር። መንፈስ ከሆነ እንዴት ነው ስጋና ደም ከየት አገኘ? እጅ ከየት አመጣችሁ? እሱ ላይ ችግር እኮ ነው። አትመልሱም እናንተ። ሞጣ ጋር ነው የመጣው። እግዚአብሔር መንፈስ ነው ካልከኝ አንድ ጣት ይታያል። እጅ ስጋና ደም ከየት ነሳ? እንደ ኢየሱስ ከማርያም ነሳ እንዳትለ በዚህ አታምኑ። ከየት አመጣችሁት? እግዚአብሔር እንዴት ጣት ሊኖረው ይችላል? እጅ ሊኖረው ይችላል? እኛ ይኸውልህ ኢየሱስ ምናብ ነው ብለን ነው የምናምነው። ምናብ ማለት ዮሴፍ በሐሳቡ ስለ ኢየሱስ አለን እያልኩ ቶቶ ስለ ኢየሱስ ትንተና እስራኤልም ተንትኖ ገደል ከቶታል ህዝቡ። አሁን እያልክ እስራኤል መጽሐፍ ቅዱስ ጽፎ ሰጠን፣ ደግሞ ገና ኢየሱስ ይመጣል ይላል። ግራ አይገባው ዓለም እኮ ራሱ ጽፎ ሰጡን። እስራኤሎች እኮ ይጻፉት ኢየሱስ መጣ ብለን ተቀብለናል። እኛ መስቀል አንጠልጥለን እየተንቀሳቀስን ደግሞ መልሰህ እዚያ ጋር ስትሄድ ገና እዚህ ጋር ጠቅ አድርጎ ኮፍያውን ገና ማርያም ትመጣለች ኢየሱስ ይመጣል ይላል። አሁን እኮ ግራ ገብቶናል። አሁን ጥሩ ነው። እኔ ጥያቄ እግዚአብሔር መንፈስ ከሆነ እጅ ስጋና አጥንት ደም ያለው ከየት መጣ ብዬ ነው እየጠየቅኩ ያለሁት።